ጓደኛሞች ናቸው ተመሳሳይ ነው ያዘዙኝ ማለት ነው። እዚህ ጋር 20 ትራሶች እናገኘዋለን ማለት ነው በሚያምር መልኩ። እንግዲህ ቢኮክ በጣም ተወዳጁ ጨርቃችን ነው። ሁላችንም የምንወዳት ጨርቅ ናት ማለት ነው። በራሱ ዲዛይኗ ራሱ በቂ ናት ማለት ነው። ዘርፍ ራሱ ባይደረግ ራሱን የቻለች ናት ማለት ነው። ይሄ ሉፋውን ባይደረግ ኑሮ ዙሯ ብቻ ይሆናል በጣም ፍክት ይል ነበር ማለት ነው። ዲዛይኑ ቁጭ ይላል ማለት ነው። ግን እዚህ ጋር ባለሎብም ተደርጎላታል። በቃ የቀረባት ነገር የለም እላችኋለሁ። ብሉብላክ ነው ይሄ ሜዳው እንደዚህ ጥቁርም አለ ብሉብላክም አለ። ይሄም ራሱ ሆኖ ደግሞ በቀይ አለ። ለምሳሌ አሁን በቀይ ማለት እቺ ቢኮክ እቺ ቀይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወርደና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ከናንተ ጋርሳ እንዴት ነው? ሀባይቢ ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬም እንግዲህ ውዶቼ እንደተለመደ በሌላ ቪዲዮ ብቅ ብያለሁ ማለት ነው። ፍክት አድርጌ ፍክት ባለ መልኩ ነው የመጣሁት። ዛሬ እንግዲህ በጣም ደስ ብሎኛል። ብዙ ላይክ ፈልጋለሁ ብዙ ማለት ነው። ለምንድን ነው የናፈኩት? እስከ ዛሬ አግኝቼው መጥቻለሁ። በዛ ላይ ተወዳጁ ጨርቅ ነው የመጣሁት ማለት ነው። ብዙ ጊዜ ጠፍቶ እንደዚህ ይጠፋል ይመጣል። እንግዲህ ደህና ነገር ርቀው አይረቅም ብያቸዋለሁ። እንግዲህ ይሄን ይመስላል። አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የትም ሀገር ሆናችሁ ደግሞ ኢትዮጵያ ውስጥ መኪና የሚገባበት ሙሉ ማዘዝ ትችላላችሁ፣ እናደርሰዋለን ማለት ነው። ዛሬ እንግዲህ እንደዚህ ፍክት ያደረገኝ ምንድነው ቢኮክ ትላላችሁ ማለት ነው። ከነማች ዘርፉም ከሁሉም ጋር በቃ ማች አርጌ ይዤላችሁ መጥቻለሁ ማለት ነው። ከናንተ የሚጠበቀው እኔ ማበረታታት ብቻ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ ነው። ኢንሻአላህ ሁላችሁም ደግሞ እንደዚህ ያሳዩሃችሁ መልክላችን የሚሆነው ማለት ነው። ወዶቼ እንደዚህ ማች አርጌ ብዙ ጊዜ ወጥቶልኝ አያውቅም ማለት ነው። ቢኮኳ እንግዲህ ዲዛይኗ ጋር ወርቃማ ናት። እዚህ ጋር ዘርፉም ደግሞ ቤጅ ወይም ደግሞ ካኪ ነው የሚባለው ካኪ ነገር ነው ማለት ነው። ወርቃማ ነገር ብቻ አልሙሁም ምች ጨርቅ እንግዲህ ብሉብላክ ጋር ወርቃማ ጋር ዶቃ ጋር ብዙ ጊዜ ታስኬዳለኝ ማለት ነው። እንደ ምርጫችሁ መሰረት ነው። እንደዚህ ዘርፉን ቀየር አድርጋችሁ መጋረጃ ጋር ሞኬት ጋር ማች ማድረግ ትችላላችሁ። እንዲህ ደግሞ ፈክት ይበልልኝ የራሱን በራሱ ስሩ ካለቻም ደግሞ እንደዚህ ማለት ነው። እንደምታዩት 24 ትራስ ልብሶች አሉኝ ማለት ነው። የሁለት ልጆች ናቸው ማለት ነው። ምርጫቸው ማሻአላህ ነው ማለት ነው። ትግስት ጥሩኖችን ጨርቅ ከወደዱ ቆዩ። ያው እየጠበቁ ነበር። አግኝቼው ደግሞ እኔ በፈለጉትና በምርጫቸው መሰረት ሰርቼላችኋለሁ እላችኋለሁ ውዶቼ። በእንደዚህ ሁኔታ በሚያምር መልኩ ማቻ አርጌ ሰርቼላችኋለሁ። እንግዲህ መጋረጃውን እንዲሁ ደግሞ ሞኬቱ ምናምን አንድ ላይ ሲፈራረሽ ያው ወይኔ ፍክት እንደሚል እንግዲህ ምንም ጥርጥር የለም ማለት ነው። በነገራችን ላይ ጨርቋን ለመሞገስ ምናምን ሳይሆን ትክክለኛው ነው ማለት ነው። ምን መሰላችሁ መጅሊስ ላይ ራሱ ለየት ያለ ነው። መጅሊስ ብዙ ጊዜ አሁን ከከፋይ እሱ ነው የሚመረጠው። ለምን መጅሊስ ጨርቅ የሚባለው አይነጫጭም ምን አይልም ማለት ነው። ሁሌም አዲስ ስለሆነ ያው ቆሻሻም ይችላል ለልጅ ቤት ምናምን ስለሚሉ ብዙ ተወዳጅ ጨርቅ ነው በአጠቃላይ ማለት ነው ወዶቼ። ይሄን ይመስላል እንግዲህ አበረታቱን። የሁላችሁም ደግሞ እንደዙ እያሳየኋችሁ ማወጣላችሁ ነው የሚሆነው። እሱ ብቻም አይደለም ደግሞ ሰሞኑን ብዙ አዳዲስ ጨርቆች ገብተዋል። የምን የበፊቱ ማለት ነው ብዙ አዳዲሶች ገብተዋል። እሱን ደግሞ ማሳያችን የሚሆነው እየተሰሩም ያሉት አሉ ገና የሚሰሩትም አሉ ማለት ነው። እና ደግሞ እንደ አማራጭ አዲስ ነገር ከፈለጋችሁ ዛሬ ይወረደው ቴሌግራሜን ሊንክ አስቀምጥላችኋለሁ ኮሜንት ስር እዛ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። አዳዲሱ ወዲያው እንደወረደ እዛ ላይ ነው የምንለቀው ማለት ነው ወዶቼ። ይሄን ይመስላል። አበረታቱን። ከፋይ የምፈልጉት እንዲሁ ደግሞ እየተሰራ ያለው አለ ማለት ነው። አልጋ ልብሶችን ምናምን እሱን ደግሞ በሰፊ እጄላችሁ መጣ ነው የሚሆነው። ያው እንግዲህ እንደነገርኳችሁ እኔን ማበረታታት አትርሱ ማለት ነው። አበረታቱን። እንግዲህ ጓደኛሞች ናቸው ተመሳሳይ ነው ያዘዙኝ ማለት ነው። እዚህ ጋር 20 ትራሶች እናገኘዋለን ማለት ነው በሚያምር መልኩ። እንግዲህ ቢኮክ በጣም ተወዳጁ ጨርቃችን ነው። ሁላችንም የምንወዳት ጨርቅ ናት ማለት ነው። በራሱ ዲዛይኗ ራሱ በቂ ናት ማለት ነው። ዘርፍ ራሱ ባይደረግ ራሱን የቻለች ናት ማለት ነው። ይሄ ሉፋውን ባይደረግ ኑሮ ዙሯ ብቻ ይሆናል በጣም ፍክት ይል ነበር ማለት ነው። ዲዛይኑ ቁጭ ይላል ማለት ነው። ግን እዚህ ጋር ባለሎብም ተደርጎላታል። በቃ የቀረባት ነገር የለም እላችኋለሁ። ብሉብላክ ነው ይሄ ሜዳው እንደዚህ ጥቁርም አለ ብሉብላክም አለ። ይሄም ራሱ ሆኖ ደግሞ በቀይ አለ። ለምሳሌ አሁን በቀይ ማለት እቺ ቢኮክ
እቺ ቀይዋ ፒኮክ ናት ማለት ነው። ግን እሷ በቀይ ናት። ይሄንኛው ደግሞ በብሉ ብላክ ነው ማለት ነው። በብሉ ብላክ አለ፣ በቡኒ አለ፣ እንዲሁ በዶቃ አለ፣ ኦሞ ከረም ማለት ነው። በብዙ ነገር አለ ብቻ። እቺ ራሱ ፒኮክ ጨርቋ ግን ዲዛይኗ ፒኮክ ከተባለ ፒኮክ ናት ማለት ነው። አሁን እዚህ ጋር ብዙ ጨርቆች አሉት ማለት ነው። የመጅልስ ጨርቅ ራሱ ግን የተለያየ ናቸው ማለት ነው። እነዚህ ዲዛይኖቹ ለየት ያሉ ናቸው። እሷ ግን ፒኮክ ከተባለ ዲዛይን ባትነግሪያቸው በቃ ከረም ብቻ መናገር ነው። ፒኮክ ጨርቅ ከተባለ ማለት ነው። ብዙ አለ እላችኋለሁ ወዶቼ። ይሄን ይመስላል ዛሬ ይዤላችሁ የመጣሁት። እናንተንም ማሳይቼ ቤተሰቦችን እንዲሁ ደግሞ ቤት ውዷንም ላሳያቸው ብዬ ነው ማለት ነው። አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ፒኮክ የሚፈልግ ካለ ማናገር ይችላል ማለት ነው። ስልኬን አስቀምጥላችኋለሁ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።